ምሳ ብሉ የሚላቸው ነውና እሱ ግን የሚበላላችሁ ብሎ ሲጠይቃቸው እነሱ የሚበላ የለም የሚበላ የለም። ልብ በሉ። አሁን እኛ ብንሆን ደክሞናል፣ አጥተናል። ያን የምንፈልገው የምንበላው ነገር እያፈለግን ባጣንበት በደከምንበት ሰዓት ውስጣችን እየፈለገ እየደከመን እየራበን በዛ መካከል እንደው እንኳንስ የሚበላ አለ የሚጠይቀን ሰው ይቅርና ሌላ ሰው እንደው ለማናገር ናምሳ ብላ ለሚል ለማለት መጀመሪያ ላይ ሌላ ነገር ቢናገረን ምን ያህል ነው ልበሳቸው? ምን ያህል ነው ያንን ሰው ፊት የምንነሳው? ሐዋርያት ግን ምን አሉ? ኧረ የለንም አሉት። የት እንደሆነ አላወቁትም ነበረ። ከዚህ በኋላ ምን አላቸው? መረባቸውን በቀኝ በመርከቧ በቀኝ በኩል ጣሉት አላቸው። በቀኝ በኩል መርከባቸውን እንዲጥሉ ካደረጋቸው በኋላ ወደ ሰማይ ሲስቡት ሲያነሱት አቃታቸው ማንሳት። በዛ ውስጥ 153 የሚያህል አሳ በመረቡ ውስጥ ገባ ማለት ነው። በዚያ ውስጥ ገብቶ እያለ ሲስቡት ተጨነቁ፣ በግድ ሳቡት፣ ደስም ተሰኙ። ለምን? እርቧቸዋል፣ የሚበሉት አጥተዋል። ያ ሰውም ደግሞ የሚበላ አላችሁን ብሎ እንግዳ ሰው ነው ጠይቋቸዋል። አሁንም ደግሞ በቀኝ ጣሉት ሲላቸው ኧረ እኛ ሌሊቱን ሙሉ ደክመን ስንለፋ አድረን አሁን አንተ ደግሞ እንደገና ልታደክመን ነው አላሉ። አሁን እዚህ መካከል ላይ የጠፋ ቃል ስንፈልግ ውለናል። በመጨረሻ ላይ ደግሞ አንድ ሰው መጥቶ ኧረ እስኪ እንደገና እንፈልገው ቢል ቀኑን ሙሉ ይላይ አይደለም የዋልነው ስንፈልግ አይደለም የዋልነው አንተ ደግሞ እስኪ ከፈለክ አንተ ፈልግ እንግዲህ ብለን ነው የምንተወው። እነሱ ግን ይሄን አላደረጉ። ምንድን ያሉ? በቀኝ በኩል መረባቸውን ጣሉ። ያንን 153 አሳ አወጡ። ከዚህ በኋላ ይሄ በመላእክት አጋዥነት ምን አደረገ? ተዘጋጀ። ከዚህ በኋላ በዛ አካባቢ ያሉትንም ሁሉ መድኃኔ ዓለም ክርስቶስ ምን አላቸው? ሐዋርያት ኑ ምሳ ብሉ በሏቸው አላቸው። ኑ ምሳ ብሉ። ለምን? እርቧቸዋልና ለመፈለግ ሂደዋል። ያንን ለማውጣት ሄደው አጥተው ሌሊቱን ሙሉ ደክመዋል። በዚህ ጊዜ ግን የሚገርመው ባህር ነውና ቅዱስ ጴጥሮስ ልብሱን አውልቆ ነበረ ያንን አሳ ሲያጠምድ ያደረው። በዚህ ጊዜ ሁሎችም አላወቁትም። ነገር ግን ቅድም ያልኳችሁ ይህንን ቃል የጻፈልን ቅዱስ ዮሐንስ መድኃኔ ዓለም ክርስቶስ እንደሆነ አውቆታልና ይህ እኮ ጌታችን ነው አለው። ማን ነው አለው? ጌታችን ነው። ምን ያለው? ይህ የሚያዝዘን በቀኝ ጣሉት ያለው አሁንም እሳት በቀኝ ጣሉት ብሎ መረባችንን በቀኝ ያስጣለን ጌታችን ነው ብሎ ነገረው። ከዚህ በኋላ ደነገጠ። ወደ ባህሩ ልብሱን ታጥቆ ወደ ባህር ገባ። ልብስ አልለበሰምና ደነገጠ። ከዚህ በኋላ ግን የአሳ ወጥቷል። እነሱም ደግሞ ወደ የብሱ ወደ ደረቁ ወጡና ሕዝቡን ሁሉ ምሳ ብሉ ብለው እንዲጠሩ ምን አደረገ? አዘዛቸው። ክርስቶስ ሐዋርያትን አዘዘ። ሐዋርያትን ደግሞ ጥሪያውን አቀረቡላቸው። የሚፈልግ ይመጣል ይበላል፣ የራበው ይመጣል ይበላል። የራበው ሰው ይቅርና ያራበው ሰው እንኳን ቢሆን ምሳ ግብዣ ቢደረግለት ና ብላ ከተባለ ማን ነው የማይበላ? የለማ የማይበላ የለም። መጥቶ ይበላል። ከዛስ ደግሞ ተመልሶ ይሄዳል። እኛ ግን ተመልሰን የማንሄድባት ቅድስት ቤተክርስቲያን ሁልጊዜ ኑ ምሳ ብሉ ትለናለች። ኑ ምሳ ብሉ። ለምን? ፍሪዳው ታርዷል። ሜሉኬቹ ማለት የወፈረው የሰባው ታርዷል። ከዛስ እናንተን እድምተኞችን እናንተ የምትበሉት ተመጋቢዎቹን ይፈልጋል። ኑ ብሉ፣ ምሳ ብሉ፣ ሁልጊዜ ብሉ፣ ጥገቡ፣ እርኩ፣ ደስ ይበላችሁ ብሎ ይናገራል። ቤተክርስቲያን ትናገራለች። ማንም ሰው መጥቶ ቢበላ የማያልቅ ምግብ አለ። ማን ነው? እሺ አሁን እርቦት የሚያውቀው ማን ነው? እሺ አሁን ቅዱስ ሥጋው ክቡር ደሙ እርቦት የሚያውቀው ማን ነው? ኧረ ብዙ ቀን ሆኖኛል ከተቀበልኩ ብሎ የሚቀበል ሰው ማን ነው? እሺ ማን ነው? ኧረ ዛሬስ ቃል እግዚአብሔር ከተማርኩ ብዙ ቀን ሆኖኛል ያስፈልገኛል
ይለኛል። ነፍሴ እየራባት እየቀጨጨች ነው፣ እየቀጠነች ነው። ሲሳለ ልብ ቃለ እግዚአብሔር የነፍስ ራቧ ከእግዚአብሔር ቃል መራቅ ነው። ኧረ ስንት ቀን ሆነኝ? ሳምንት ሆነኝ። ኧረ ይትሮት ሳምንትማ የተለመደ ነው፣ ቅርብ ነው። ወር 2 ወር ሆኖኛል ቤተ ክርስቲያን ከሄድ ብሎ አሁን ወር ሲሞላ ወደ ቤተ ክርስቲያን የሚመጣ ሰው ማን ነው? ከወር በላይ ሆኖናል እኮ ቤተ ክርስቲያን። ልጆቻችን፣ ወንድሞቻችን፣ አባቶቻችን፣ እናቶቻችን፣ እህቶቻችን ከቤተ ክርስቲያን ተራቁ። ቤተ ክርስቲያን ግን ሁልጊዜ ኑ ምሳ ብሉ እያለች ጥሪዋን እያስተላለፈች ስንት ሰዎች ተራቋሉ። ታዲያ መቼ ነው የሚመጡት? መቼ ነው እኒህ ሰዎች ምግብ የሚሆናቸውን የሚጠቅማቸውን የሚረባቸውን ለነፍሳቸው ውፍረት ግዝፈት የሚሆነውን የሚበሉት? መቼ ነው? መቼ ነው የሚጠቅሙት? መቼ ነው የሚረኩት? መቼ ነውስ የሚደሰቱት? መቼ ነውስ መረባቸውን በቀኝ በኩል ጥለው ያ መረቡ እስኪጨናነቅ ድረስ አሳውን ስበው የሚያወጡት? ማን ነው? ልብ በሉ። አሳ የተባለ ምዕመናን ናቸው የተባሉት። መረብ የተባለች ደግሞ ሕገ ወንጌል ናት። ባህር ነው እንግዲህ ባህሩ ማንን ይዟል? አሳውን ይዟል። ታዲያ ያችን መረብ ወደ ባህሩ ውስጥ መጣል አለበት። ለምን? ያንን አሳውን ስብስብ አድርጋ ምግብ እንዲሆን ለማምጣት። ይቺ ባህር የተባለች ዓለም ናት። ምዕመናን ደግሞ በዓለም ውስጥ ይኖራሉ። ወንጌል በእነዚህ በዓለም ውስጥ ባህር በሆነችዋ ዓለም ውስጥ የሚኖሩ ምዕመናን ደግሞ በወንጌል ሳቢነት በፍቅሯ ተደስተው አምነው መጥተው እንደዚያ እንዳሳው በመረብ በወንጌል ሕገ ወንጌል ተጠብቀው በስርዓት ተጠብቀው በቤተ ክርስቲያን ውስጥ እንዲኖሩ ነው እኮ ባህር የተባለች ዓለም ናት። በዚያች ባህር ውስጥ ዋና የማያውቅ ሰው አይገባም። ባህር ውስጥ ማን ይገባል? ዋና ካልቻለ። ኧረ ዋና የሚችለውም አንዳንድ ጊዜ ሲደክመዋል። ባህሩ ትልቅ ከሆነ ይደክመዋል፣ ይሳነዋል፣ አይጨርሰውም፣ ይመለሳል። ያቺ ባህር የአሶች መኖሪያ የአዞች መኖሪያ ናት። በዚያች ባህር ውስጥ አሳም ይኖራል፣ አዞም ይኖራል። አዞው በዚያ ውስጥ የሚገቡትን ይበላቸዋል፣ ለራሱ ምግብ ያደርጋቸዋል። ከዛ ግን ለማምለጥ አሳዎቹ ይወረወራሉ። ባህር ግን ለሁለቱም ዓለም መኖሪያ ናት። ለአውሬውም ለሚበላውም ለማይበላውም፣ ሰውን ለሚበላው ለአዞውም መኖሪያ ናት፣ ሰው ለሚበላው ለአሳውም መኖሪያ ናት። ነገር ግን አዞው ዲያብሎስ ነው። የዲያብሎስ ግብረ አበሮች በዚህ ዓለም ይኖራሉ። ባህር በተባለችው ዓለም የእግዚአብሔር አገልጋይ የሆኑ ምዕመናን ደግሞ ባህር በተባለችው ዓለም ላይ ዋና ይችላሉና እንደዛ እንዳሳው ወደ መረቧ በመግባት በወንጌል ሕገ ወንጌል ተጠብቀው በስርዓተ ወንጌል ተጠብቀው የሚኖሯት ባታትና ይች ዓለም ባህር ተብላ ትጠራለች። ይች ዓለም ደግሞ ዘማን ብላ ትጠራለች። እንደ ቅዱስ ማር ይስሐቅ አነጋገር ዓለምሰ ዘማ ይእቲ ዓለም ይሏቸዋል። ምንድናት ይላል? ዓለም ይሏቸዋል ዘማ ናት። ዘማ ባለቤት የላትም፣ ባለቤት የሌለችው ወይንም ዘማ የሆነ ዝሙተኛ የሆነ ሰው ከዚያችም ይተኛል። ዝሙተኛ የሆነች ሴትም ደግሞ ከዛኛውም ትተኛለች። ለምን? ዘማ ናታ፣ ሕገ እግዚአብሔር የሌላት በሕገ እግዚአብሔር ያልተጠበቀች ናት። እንዲሁ ዓለምም ደግሞ እንዲህ ናት። ጻድቃንም ይኖሩባታል፣ ኃጥአንም ይኖሩባታል። ነገር ግን ኃጥአን በሰጠሙበት ባህር ጻድቃንንም ደግሞ ለማሰብ የምትታትር የምትፈልግ የምትሽቀዳደም ባህር ናት ብሎ ይጠራታል። ልብ በሉ። ሰው እርካታ የለውም። ሰው በዓለም ላይ ሲኖር የፈለገው ሁሉ ቢያገኝም ደግሞ ሌላም ደግሞ ይመኛል። አሁንም ወዳላገኘው ይወጣል፣ ይሽቀዳደማል። በዛም ደግሞ ይሰላቻል፣ ይማረራል። ማን ነው በእውነቱ የማይማረር? አሁን በዚህ ደስተኛ እገሌ እኮ የሞላለት ሰው ነው ብትሉት ማን ነው አሁን የማያማርር? ማን ነው የማያማርር? ማን ነው በራሱ ሕይወት ላይ የሚደርስበትን የማያማርር? አሁን ተማሪ በተማሪ ሕይወቱ ከተማሪነት በላይ የበለጠ አስቸጋሪ ነገር እኮ የለም ብሎ ያማርራል። ገበሬም በአራሽነቱ ከአራሽነት በላይ እኮ ችግር የለም ብሎ ያማርራል።
መምህርም ደግሞ ከመምህርነት በላይ ያለ ስቃይ ያለ መከራ እንኳ የለም ብሎ በራሱ ባለው ያማርራል። በሽተኛም ደግሞ አይነ ስውር ሰው ከአይነ ስውር በላይ ምን ችግር አለ አሁን በዚህ ዓለም ብሎ ያማርራል። ገንዘብ ያጣ ሰው አሁን ገንዘብ ከማጣት በላይ ምን ችግር አለ፣ ከዚህ በላይ የሚያስጨንቅ ነገር ምን አለ ብሎ ያማርራል። ኧረ ይህን ሰው ችግር ነው ሁሉ ጥሩ ሴት ያገባ እኮ ያማርራል። አሁን እንደ ጥሩ ሴት እንደማግባት ያለ ትልቅ ችግር ምን አለ ብሎ ያማርራል። ለምን? ጥሩ ሴት ከሆነች መልከ መልካም ከሆነች ያን ያወራታል። ከዛስ ደግሞ ይቀናል፣ ቅናት ይዘዋል። ፈለጋት፣ አገኛት፣ አገባት። ነገር ግን ያማርራል አሁንም። ከዛስ ደግሞ ባለስልጣን ስልጣን ከማግኘቱ በፊት ያማርር ነበር። ነገር ግን በስልጣን ላይ በዙፋን ላይ በወንበሩ ላይ ተቀምጦ አሁን እነዚህ እየመጡ የሚያለቅሱትን ሰዎች ከመስማት በላይ ምን የሚያስቸግር ነገር አለ ብሎ አሁንም ያማርራል። ስልጣኑን እኮ ሲፈልገው ነበር። በዛ በወንበር ላይ ብቀመጥ በትክክል እፈርዳለሁ ብሎ ሲመኘው የነበረውን ሲያገኝ ምን ይላል? አሁን ይህን ከማስተናገድ አሁን ደግሞ ይህን ከማስተናገድ አሁን የሚያለቅሰውን አሁን ተካሳሹን ይህንን ከመስማት በላይ ምን አስቸጋሪ ነገር አለ ብሎ ያማርራል። ለምን? ዓለም ባህር ናት። በባህር ውስጥ ያለ ምን ርፈት አለው? አንድ ሰው ባህር ሲሻገር ዋናውን ለማቆም ማለት ለመሻገር የሚጠቅመውን እጁን ወይንም እግሩን ካቆመ መስጠሙ አይደለም እንዴ? ካልዋኘ መስጠሙ አይደለም? ወይስ ዋና የማይችል ሰው ወደ ባህሩ ቢገባ ያ ወደ ባህር ገብቶ ከቆየ ወይንም ገና ወደ ባህሩ ሲገባ ያቺ ባህር ዋና የሚችሉትን ነውና የምታሻግረው። ዋና ስለማይችል ወደ ውስጧ ታሰርገዋለች፣ ታሰጥመዋለች። በአፍንጫው ይገባል፣ በአፉ ይገባል። ጥቂት ደቂቃ አይቆይም፣ ይሞታል። በዓለምም የማያውቅባት ሰው እንዲህ ነው። ለምን? ባህር ናትና ታሰጥመዋለች፣ ሕይወቱን ታበላሸዋለች፣ ታጎሰቁለዋለች፣ ታስጨንቀዋለች። ሐዋርያት የተጨነቁት ለዚህ ነው። በግራ በኩል ነበር የጣሉት መርከባቸውን። በየት በኩል መጣል እንዳለባቸው አላወቁም፣ አልተረዱም ነበር። አሁንም ሁልጊዜ በግራ የሚቆም ሰው እኮ አለ። ግራ ጠማማ ነው። መድኃኔ ዓለም ክርስቶስም ኃጥአንን በቀኙ ኃጥአንን በግራው ጻድቃንን በቀኙ ያቆማል አይደል? ለብርድ በሚመጣበት ጊዜ ጻድቃን የሚቆሙት በቀኝ ነው፣ ኃጥአን የሚቆሙት በግራ ነው። ጠማማ ነው ግራ ይባላል አይደል? በቀኝ አቁመኝ ይላል ገበሬው። ጠዋት ይነሳና በቀኝ አቁመኝ እባክህን አምላኬ ብሎ ይለምናል። ለምንድን ነው? ቀኝ ነገር ነው። በቀኝ አቁመኝ ብሎ ይለምናል። ታዲያ በቀኝ ሁልጊዜ አሁን የኛ መረባችን ምናልባት አሳ ስለማናጥም ሊሆን ይችላል። አሳ ለመያዝ ስለማንይዝ ሊሆን ይችላል። አነጋገራችን በቀኝ ነው። ውሏችን በቀኝ ነው። አበራራችን በቀኝ ነው። መጠጣችን በቀኝ ነው። ልጅ አስተዳደጋችን በቀኝ ነው። ለባለትዳር አመላለሳችን በቀኝ ነው። ለሰንበት ትምህርት ቤት ያለን ግንዛቤ ቀኛዊ ግንዛቤ ነው። ለካህናቱ ያለን ግንዛቤ በቀኝ ያለ ግንዛቤ ነው። ካህናቱ ስለምእመናኑ ያለ በቀኝ የሚያቆሙን እናንተ ዋጋችን ናችሁ ብሎ ሐዋርያው ቅዱስ ጳውሎስ በተናገረው መሰረት ቀኝ አነጋገር ነው። ሁሉስ በየት ነው? ራሳችንን እንፈትሸው። በግራ የሚጥለው ዓለማችን አሁንም ወደ ግራ ገልብጣ እየጣለችን ነው። ስለዚህ ራሳችንን ጠብቀን የምንድንበትን ራሳችን መረቡ በየት በኩል ነው የሚጣለው? በየት ነው የጣላችሁ? በየት? ስንት ጊዜ ጥለናል። አሁን መረቡን በእውነቱ የሥራ ድርሻውን የውሎ ድርሻችንን ወደ ቤተ ክርስቲያን የመምጣታችን ድርሻችንን በስንቱ ጥለናል። ሐዋርያት እኮ ሰብሰብ ብለው ነበር የሄዱት። ወዴት? ወደ ባህሩ አሳ ለመያዝ። እኛም ሰብሰብ ብለን እንመጣለን። ከዚህ ከመካከላችን ግን በቀኝ መረባቸውን የጣሉት ጥቂቶቹ ናቸው። ጥቂቶቹ። ለምን? በቀኝ መረብ መጣል ማለት ራስን በንጽህና መጠበቅ ነው።
በቀኝ መረብን መጣል ማለት ራስን በፈቃደ ካህን በምክረ ካህን በሕገ ወንጌል መጠበቅ ነው። በቀኝ መረብን መጣል ማለት የምዕመንን ድርሻ መወጣት ነው። አሁን ችግሩ ምዕመኑ የካህኑን ድርሻ ገብቶ ያወቃል፣ ካህኑም ደግሞ የምዕመኑን ድርሻ ወርዶ ይሰራል። እንዲህ ሲሆን በቀኝ አልተጣለም መረቡ። መጀመሪያ አንድ ሰው ሊያግዝ የሚችለው የራሱን ቤት ከሰራ በኋላ ነው። አንድ ልጅ ያሉት ሰው የጎረቤቱ ልጆች ችግረኛ ከሆኑ የራሱን ልጆች ሀብት ንብረታቸውን ካከፋፈለ በኋላ ይሄ ለዚህ ልጅ ይሄ ለዚህኛው ልጅ ይሆናል ብሎ ካሰበ በኋላ ነው ለጎረቤት ልጅ ለሰፈር ልጅ የሚሰጠው። ለምን? መጀመሪያ የራስ ነገር ነው የሚቀድመው። ስለዚህ የራሳችንን ነገር የድርሻችንን ነገር እንወጣው። ልጆቻችን የት ነው የሚሉ ምን ይማራሉ? አንድ ሰዓት ተኩል ምናልባት ከሁለት ሰዓትም ጀምረን እስከ 7 እስከ 8 ሰዓት ድረስ ትምህርት ቤት እንሰዳቸዋለን፣ እንልካቸዋለን። ማታ ከ11 ሰዓት ጀምረን እስከ 12 ሰዓት ቤተ ክርስቲያን እንልካቸዋለን። በግራ መጣል ማለት መረቡ ይሄ ነው። እማንልካቸው ከሆነ እዚያ ትምህርት ቤት የሚማሩትን ትምህርት በዚህኛው ካልሞገቱት፣ በዚህኛው ካላሸነፉት ያማ ያለም ትምህርት የሥጋዊ ብቻ ትምህርት ነው። የሥጋዊውን ትምህርት ከመንፈሳዊው ትምህርት እንዴት አድርገው ይዘው መሄድ እንዳለባቸው እንዲያውቁ በዚህኛው ነው። እሺ እንበል። አሁን ቅድም መዝሙር ያቀረቡት የሰንበት ተማሪዎች ናቸው። እሺ አባቶቻችን፣ እናቶቻችን እናንተ የምን ተማሪ ናችሁ? የምን ተማሪዎች ናችሁ? የምንም። ታዲያ የምንም ከሆንማ ምንም ነን እኛ በራሱ ምንም የሚሆን ነገር ምንም የለው ማለት የምን ተማሪዎች የለም። እሺ የመቼ ቀን ተማሪዎች ነው? የእሑድ ጠዋት ከሆነም እሰየው። ግን የእሱም ተማሪዎች ጥቂቶቻችን ነን። ስለዚህ ራሳችንን በቀኝ በኩል ለመጣል ዝግጅታችንን ምን ማድረግ? መረቡን አዘጋጅተን ዓለም ባህር ናት፣ ታሰጥማለች፣ ወደ ውስጥም ታስገባለች፣ ታሰርጋለች። ለምን? ወደ እግዚአብሔር ከፍ ለማለት በቀኝ በኩል መጣል ነው። በቀኝ በኩል የጣሉት ሐዋርያት ከፍ ብለዋል፣ ተልኳቸውን ፈጽመዋል፣ ዓለምን ተሻግረዋል፣ ባህርን ረግጠዋል። ለምን? ባህሩን በጸሎታቸው ረግጠው ተሻግረው እግዚአብሔርን የወረሱባት ከእግዚአብሔር ጋር አንድ የሆኑባት ዓለም ብትባል ባናካን ይች ባህር ረግጠው ነው የተሻገሩት። ዓለምን መርገጥ ይቻላል። በቅዱስ ማቴዎስ ሲጽፍልን በወንጌሉ ምን አለ? ቅዱስ ጴጥሮስ ማንን አየው? መድኃኔዓለም ክርስቶስን በባህር ላይ ሲሄድ ሐዋርያት በመርከብ እየሄዱ ቅዱስ ጴጥሮስ ከሐዋርያት ጋር እያለ መድኃኔዓለም ክርስቶስ በባህር ላይ ሲሄድ አየው። አንተ ማን አለው? ክርስቶስ እንደሆነ ነገረው። ክርስቶስ እንደሆነ ሲነግረው በባህሩ ላይ ይመጣ ዘንድ ፍቀድልኝ አለው። ና አለው። ማን? መድኃኔዓለም ክርስቶስ። ከዚህ በኋላ ቅዱስ ጴጥሮስ ባህሩን እየረገጠ ሄደ። ከሄደ በኋላ መካከል ላይ ሲደርስ ምን አደረገ? ተጠራጠረ፣ ፈራ፣ ተጨነቀ። ወደ ውስጥ መስጠም ጀመረ። መድኃኔዓለም ክርስቶስ እጁን ዘረጋና ያዘው ማለት ነው። ስለዚህ የምንሄድበት ሁሉ ዓለም ለማሰብ የሚያስፈልግ ወይንም ለሚችል ቢሆንም መድኃኔዓለም ክርስቶስ ግን ምን ይላል? እጃችንን ይይዘናል። እጁን ይዞ የሚያሻግረው ባህርንም እንዲረግጥ እሳትንም እንዲያጠፋ የእሳትን ባህሪ እንዲቀይር ግብሩን እንዲቀይር የሚያደርገው ማን ነው ካል በዚህ ውስጥ መኖር ነው። ኑ ምሳ ብሉ። ምሳ ማለት ነፍስ የምትወፍርበት ነው። ነፍስ ሕይወት የምታገኝበት ነው። ነፍስ ከእግዚአብሔር ጋር ውህደት የምትፈጥርበት ነው። ስጋ ሳይበላ ሳይጠጣ ቢውል እንደሚቀጥነው ነፍስን ደግሞ ቃለ እግዚአብሔር ሳትማር በዋለችበት ጊዜ ወይንም ሌላ ስጋዊ ነገርን ባመረተችበት ጊዜ ነፍስ እየቀጠነች ትሄዳለች። ስለዚህ ሰው ሌባ ይሆናል። ለምን? ከነፍሱ ለስጋው የሚሰርቅ ለስጋው የሚያደላ ይሆናል።
ነገር ግን ዘላለማዊ ሕይወቱ በነፍሱ በኩል የሚገኝ ነው። ነፍስ በስጋ ጥቂት ዘመን ትኖራለች፣ ስጋ ደግሞ በነፍስ ዘላለማዊ ይኖራል። ለምን? ነፍስና ስጋችን በዚህኛው ዓለም እድለኞች ከሆን 70-80 ዘመን እንኖራለን። ያም ላይሆን ይችላል፣ እንሞታለን። የስጋ ዓለም ያልፋል። በወዲያኛው ግን በነፍስ ዓለም ስጋ ይነሳና እግዚአብሔር ለዚያ ቢያበቃው መርከቡን በቀኝ የጣለ መረቡን በቀኝ የጣለ ከሆነ በቀኝ ይቆማል። በቀኝ ሲቆም ደግሞ ስጋ ከነፍስ ጋር ይዋሃድና ከእግዚአብሔር ጋር በመንግሥተ ሰማያት አንድ ሆኖ የሚኖርበትን ዓለም ነው።